አትቸኩሉ። የእናንተ ጊዜ ነገ ነው። የሌሎች ቀን ዛሬ ቢሆን ምናልባት የእናንተ ቀን ነገ ነው። እግዚአብሔር ለእናንተ ያዘጋጃት ዕለት ነገ ነው። የምትከብሩበት ከፍ ከፍ የምትሉበት የእናንተ ጊዜ ነገ ነው። አትቸኩሉ። መዝሙረኛው ቅዱስ ዳዊት እንዲህ ብለዋል፣ ታገስ ወአጽንዕ ልበከ ይላል። ታገስ ልብህም ይጽና፣ ወተሰፈው ለእግዚአብሔር፣ እግዚአብሔርን ተስፋ አድርገው ይላል። ታገስ ይላል። ምክንያቱም እግዚአብሔር በትዕግስት የጸኑትን ሊባርካቸው መዳፉ ሰፊ ነውና። ምናልባት የእግዚአብሔር የዘገየ መሰላችሁ ሰዎች እንዳትሳሳቱ። የእግዚአብሔር ጊዜ ለእናንተ ስላልደረሰ ነው። ለዚህም ነው በመጽሐፍ በያዕቆብ መልእክት ምዕራፍ 5 ላይ እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን ያለው ለዛ ነው። በትዕግስት ስትጸኑ ብፁዓን ትባላላችሁ። በትዕግስት ስትጸኑ ንዑዳን ክቡራን ትባላላችሁ። ብቻ እናንተ ታገሱ። ጸጥ ብላችሁ እግዚአብሔርን